እንኳን ወደ ቻናሌ በሰላም መጣችሁ። በተለይ 12ኛ ክፍሎች እንኳን ለዚህ ጊዜ አደረሳችሁ። ማለትም ፈተናችሁ እየተቃረበ ነው ያለውና ወደ ፈተና ስትገቡ በዚህ ጊዜ ብዙ አይነት ነገሮች እንደሚያጋጥሙ ባለፈው ቪዲዮ ተነጋግረን አይደለም? እነዛን ነገሮች ብቻ ሳይሆኑ እውነታው ልንገራችሁ። እውነታው ምንድነው መሰላችሁ? ማጥናታችሁ 50%ን ቢይዝም ግን በፈተና ክፍል ውስጥ የምታሳዩት ደግሞ ነገር ወይም ደግሞ ፈተና ክፍል ውስጥ የምታሳዩቸው አክሽኖች 50%ን ይይዛል ማለት ነው። ስለዚህ በዚህ ቪዲዮ ላይ ማለት ነው ዋና ዋና ማድረግ ያለባችሁ 4 ነጥቦችን በፈተና ክፍል ውስጥ ስትገቡ እናያለን። ከዛም ባለፈ ደግሞ 4 ውጤታችሁ ሊያወርዱ የሚችሉ ሀሳቦችን እናያለን። እስከ ቪዲዮ መጨረሻ አብራችሁን ሁሉ መልካም ጊዜ። ክፍል ውስጥ ስትገቡ 4 ማድረግ ያለባችሁ ነጥቦች አሉ። የመጀመሪያው ምንድነው ወይም ደግሞ የመጀመሪያው ስልት ምንድነው? ፈተናችሁ ከተሰጣችሁ ጊዜ ሰዓት ድረስ አንደኛ ጥያቄ ላይ ሙጥኝ አትበሉ። ብዙ ተማሪዎች የሚያደርጉ ስህተት ምንድነው መሰላችሁ? አንደኛ ጥያቄ ላይ ኦር ሁለተኛ ጥያቄ ላይ ሙጥኝ ብለው ይቀራሉ። ማለት 5 ደቂቃ 6 ደቂቃ እዛ ጥያቄ ላይ የማጥፋት ችግር አለብን። ይሄ ደግሞ ፍጹም ስህተት ነው። ምንድነው መሰላችሁ ስልቱ? በመጀመሪያ ፈተናው ከተሰጣችሁ ጊዜ ጀምሮ ገለጥ አድርጋችሁ ማየት። ስታዩት የምታውቋቸው ጥያቄዎች ካሉ እዛው እየሰራችሁ ትሄዳላችሁ። ይሄ ምን ያግዛችኋል መሰላችሁ? አይምሯችሁ የምታውቁትን ጥያቄ እየሰራችሁ በመሄዳችሁ ጊዜ ጥያቄዎቹ ቀላል እንደሆነ ላይም እያሰበ ይሄዳል ማለት ነው። ስለዚህ አትጨናነቁም ብዙም። አንደኛ ጥያቄና ሁለተኛ ጥያቄ ግን ሲከብዳችሁ እዛው 5 6 ደቂቃ 7 ደቂቃ የምታጠፉ ከሆነ ግን which is not በጣም ኮንፊደንሳችሁን እያሳጣችሁ ይመጣል። በዛው ልክ ደግሞ እየተጨናነቃችሁ ትመጣላችሁ ማለት ነው። ምክንያቱም ያ ጥያቄ ስለከበዳችሁ። ስለዚህ ገለጥ አድርጋችሁ መስራት የምትችሏቸው መጀመሪያ ሰራዋቸው፣ ከዛ በኋላ ተመልሳችሁ መታችሁ ደግሞ እነዛን ታልፋላችሁ። ስለዚህ ገለጥ እያደረጋችሁ አለፏቸው ማለት ነው። ደግሞ ምንድነው የሰዓት ክፍል ወይም ደግሞ ምልክት አድርጎ ማለፍ ነው። ይሄ ደግሞ እንዴት ነው መሰላችሁ? እንደዚህ በዙር እየሄዳችሁ የመጀመሪያው ዙር ላይ ገለጥ አድርጋችሁ በምትሰሩበት ጊዜ የከበዳችሁን ጥያቄዎች ቲክ እያደረጋችሁ ለፏቸው። ወይም ጥያቄ ምልክት አድርጉበት ኦር ኮከብ እናንተ ሊያስታውሳችሁ የሚችሉትን ምልክት አድርጋችሁ ጥያቄዎቹ ላይ እለፉ ማለት ነው። እንደዛ አድርጋችሁ ካለፋችሁ በኋላ በመጀመሪያው ዙር ሰርታችሁ ከዛ ሁለተኛ ዙር ላይ ስትመጡ ደግሞ እነዛ ምልክት ያደረጋችኋቸው ጥያቄዎች ትሰሯቸዋላችሁ። ምልክት ማድረጋችሁ እንደሚጠቅማችሁ አንደኛ ጥያቄዎቹን ሳትሰሯችሁ እንዳታልፉ ያግዛችኋል ማለት ነው። ማለት ጥያቄ ምልክት ሳታደርጉ አልፋችሁ ከሆነ በኋላ ላይ ረስታችሁ ልትሰጧቸው ትችላላችሁ። ስለዚህ ምልክት አድርጋችሁ ሊያስታውሳችሁ የሚችለውን ምልክት አድርጋችሁበት እለፉ ማለት ነው። ደግሞ ቁልፍ ቃላቶችን በጥንቃቄ ፈልጉ። ይህ ደግሞ እንዴት ነው መሰላችሁ? እናንተን ለማደናገር የሚገቡ ብዙ አይነት ቁልፍ ቃላቶች አሉ። አሁን ለምሳሌ ኖት፣ ኤክሰፕት፣ ኦልዌይስ ምናምን እንደዚህ የሚባሉ ቁልፍ ቃላቶች አሉ ማለት ነው። የሚያስገቧቸው እናንተን ለማደራገር ተብሎ የሚገቡ ጥያቄዎች እንትኖች ናቸው። እና ብዙ ጎበዝ ተማሪዎች ጥያቄውን ጨርሰው ባለማንበባቸው ምክንያት ትሸወዳላችሁ ማለት ነው። ጥያቄውን ኖት እያለ እናንተ ምርጫው ላይ ሄዳችሁ ትክክለኛውን መልስ የምትሰሩ ከሆነ ተሸወዳችሁ ማለት ነው። ስለዚህ ማድረግ ያለባችሁ ማለት ነው ኦልዌይስ ምናምን የሚሉትን ነገሮች አስምሩባቸው። ስለዚህ ጥያቄውን እስከ መጨረሻ ማንበባችሁን እርግጠኛ ሆኑ። ጥያቄ መጀመሪያ ላይ ስላወቃችሁት ብቻ ወደ ምርጫው ቀጥታ አትሂዱ ማለት ነው። ስለዚህ ኤክሰፕት፣ ኦልዌይስ ምናምን የሚሉ ቁልፍ ቃላቶች ስለሚያስገቡባችሁ እነሱን ለመለየት እና ምን እንደተጠየቃችሁ እርግጠኛ ለመሆን እንትን በሉ። ጥያቄውን አውቀዋለሁ ብላችሁ ቀጥታ ወደ ምርጫዎች ለመሄድ አትቸኩሉ ማለት ነው። ጥያቄውን እስከ መጨረሻው አንብቡት። ደግሞ ፕሮሰስ ኦፍ ኢሊሚኔሽን የምንለው ወይም የማግለል ስልት ብለን የምንጠራው ነው። ይሄንን ደግሞ ስትጠቀሙ እንዴት ነው መሰላችሁ? ጥያቄው ላይ የማታውቁት መልስ ከሆነ ዝም ብላችሁ ገስ ለማድረግ አትቸኩሉ። እነዛ ምርጫዎች ውስጥ ሁለቱን ልክ እንዳልሆኑ ልታውቁ ትችላላችሁ። ማለት አሁን ኤ እና ሲ መልስ ላይሆኑ ይችላሉ። ስለዚህ እነሱን ካንስል አውት አድርጋችሁ ታወጡቸውና አሁን ቢ እና ሲ ብቻ ቀራችሁ አይደለ? ስለዚህ እዚህ ጋር አሁን ገስ ብታደርጉ እንኳን የማግኘት እድላችሁ ከ25% ወደ 50% ከፍ ብሏል ማለት ነው። ስለዚህ ባዶ ቦታታችሁ ላይ ለማለፍ ሞክሩ። ባዶ በፍጹም እንዳትተው። ነገር ግን እንደዚህ ገስ ከአራቱም ገስ ከማድረግ ይልቅ ሁለቱን ካንስል አድርጋችሁ ካወጣችሁ በኋላ ሁለቱን ደግሞ መጨረሻ ላይ ከሁለቱ ላታውቁት ትችላላችሁ። ሁሉም ጥያቄ ታውቃላችሁ አውቃለሁ ብላችሁ እንትን ለማለት ስለሚዳገር ማለት ነው። ስለዚህ እንደዚህ አድርጉ እንጂ ባዶ እንዳትተው። ግን ካንስል አውት አድርጋችሁ ስታወጡ ሁለቱን አውጣችሁ ሶስቱን ካንስላት ከሆነ በቃ ታውቁታላችሁ ማለት ነው። ስለዚህ እንደዚህ ለማድረግ ሞክሩ እንጂ በፍጹም ባዶ እንዳትተው። በጣም ልታስቡበት የሚገባ ሰዓት ላይ ደርሰናል ማለት ነው። ይሄ ምንድነው? እነዚህ ስህተቶች ከሰራችሁ ማለት ነው 12ኛ ክፍል ልፋታችሁ ከንቱ ልታረጉት ነው። ስለዚህ የመጀመሪያው ምንድነው? ሌሊት ሙሉ ወይም ደግሞ በፈተና ዋዜማ ሌሊት የማጥናት ሂደት ጭራሽ የማይሆን ነገር ማለት ነው። ብዙ ተማሪዎች ምን ሊያደርጉ ይሞክራሉ? ነገ ፈተና ሆኖ
ሌሊት ተነስተው አዲስ ምዕራፍ ጀምረው ለማንበብ ምናምን ነገር ይሞክራሉ። ይሄ ግን በጣም ስህተት ነው ማለት ነው። ሶ ይሄ ደግሞ አይምሯችሁ ቢያንስ ማለት ነው ያጠናችሁትን አደራጅቶ ለፈተና ጊዜ እንዲያወጣና በትክክል ፈተናውን እንድትሰሩት ከ6 እስከ 7 ሰዓት እንቅልፍ ያስፈልገዋል። ስለዚህ በቂ ረፍት ያስፈልገዋል ማለት ነው። ሌሊቱን ሙሉ የማታውቁትን ቻፕተር እያነበባችሁ አድራችሁ ጠዋት ላይ አምጣ አታምጣ ሌላ ጭቅጭቅ ማለት ነው። ይሄንን እኮ አውቀዋለሁ ወይኔ አውቀው ነበረ ምናምን ብላችሁ አታውቁም እስከዛሬ ስትፈተኑ። ፈተና ላይ ገብታችሁ ግን ጥያቄውን ታውቁታላችሁ፣ መልሱ ምን እንደሆነ አታውቁም። ወይኔ አንብቤው ነበር እኮ የሚል ስህተት ማትሪክ ላይ አይሰራም። ይሄ የክፍል ፈተና አይደለም። ስለዚህ ሌሊት በፈተና ዋዜማ ለማጥናት እንዳትሞክሩ ጭራሽ ማለት ነው። ያነበባችሁት አለ እሱን ይዛችሁ ግቡና በስነ ስርዓት ስሩ። ምክንያቱም በኋላ ላይ የማስታወስ እድላችሁን እንትን ይላል። ምክንያቱም ጭንቅላታችሁ ደክሟል፣ እየሰራ ነው ያደረው። ስለዚህ እረፍት ስለማያደርግ ከ6 እስከ 7 ሰዓት እረፍት ካልሰጣችሁት በኋላ ላይ ተመልሶ እናንተን ጠልፎ የሚጥላችሁ ማለት ነው። ስለዚህ በፈተና ዋዜማ በጭራሽ ለማጥናት እንዳትሞክሩ። ደግሞ በመጨረሻዎቹ ደቂቃዎች ላይ መልስ መቀየር ማለት ነው። ይሄ በጣም ስህተት ነው። ብዙ ተማሪዎች ማለት ነው 10 ደቂቃ ቀረው ምናምን ሲባል በጣም ይጨናነቃሉ ማለት ነው። ይሄ የሚያጨናነቃቸው ኬዝ ደግሞ በኋላ ላይ ይሄ ቢሆንስ ምናምን ብለን እንቀይረዋለን። ብዙ ጊዜ የምናደርገው ነገር ነው። ነገር ግን በአይምሮ ጥናት ላይ እንኳን የተረጋገጠው ማለት ነው መጀመሪያ ላይ በስነ ስርዓት የሰራ ነው መልስ አይምሮአችን አስቦ የሞላው መልስ 70% ትክክል የመሆን እድሉ ከፍተኛ ነው እና መጨረሻ አካባቢ ላይ በጣም እርግጠኛ ካልሆናችሁ በስተቀር መልሱን አትቀይሩ። ይሄ በጣም ስህተት ነው። ምክንያቱም በኋላ ላይ በጣም ቀይራችሁ ትክክል የሞላቻቸውን መልሶች በሙሉ ኤክስ አድርጋችሁ ራሳችሁን ነው ችግር ውስጥ እየከታችሁ ያላችሁ። ስለዚህ መጨረሻ 5 ደቂቃ ቀረው 10 ደቂቃ ቀረው ሲባል መልስ ለመቀየር አትሞክሩ በጣም እርግጠኛ ካልሆናችሁ በስተቀር። ደግሞ ከፈተና በኋላ መልሶችን ማወዳደር ነው። ይሄ ደግሞ ምንድነው ከፈተና ተፈትናችሁ ወይም የጠዋቱን ፈተና ተፈትናችሁ ከወጣችሁ በኋላ እኔ እኮ ያልኩት የ26ኛው ጥያቄ ዲ ነው፣ አይ እኔ ያልኩት ኤ ነው፣ አረ እኔ ደግሞ ሲ ነው ያልኩት እየተባባላችሁ አትከራከሩ። ይሄ በጣም ስህተት ነው። ምክንያቱም ማለት ነው የቀጣዩን ፈተና የከሳቱን ፈተና እዚህ ላይ በመከራከር የአይምሯችሁን የስለንቦናችሁን ጭራሽ ነው እንትን የሚለው የሚያዛባው እና ኮንፊደንሳችሁን ያሳጣችኋል። እንደን ሲቀጥል ደግሞ በጣም ስለምትጨናነቁ ጭራሽ የከሳቱን ፈተና እንዳትሰሩ ነው የሚያደርግባችሁ። ስለዚህ በጣም ተጠንቀቁ። ወታችሁ በጭራሽ መልስ አትነጋገሩ። አራተኛው ደግሞ ምንም አይነት ቁሳቁስ ይዛችሁ አለመግባታችሁን እርግጠኛ ሁኑ። ማለት አሁን ስልኮች፣ ስማርት ስልኮች ምናምን ትፈተሻላችሁ አይኖ፣ ግን ይዛችሁ ላለመግባታችሁ በጣም እርግጠኛ ሁኑ። ማለት በኋላ ላይ አልተጠቀምኩበትም ወረቀቱን እንዳላደረግኩትም ምናምን ብላችሁ ብትናገሩ የስንት ዓመት ልፋታችሁን ከንቱ ማድረግ ነው የሚሆነው እና በጣም እርግጠኛ ሁኑ ይዛችሁ ላለመግባት። ከቻላችሁ በራሳችሁ ለመስራት ሞክሩ፣ ግን በቃ እናዳትማች እንትን አትበሉ። በቃ አለ አይደለ ኦቨር ሬትድ ይሄ ክላስ ውስጥ እስከዛሬ ስታርጉት የመጣችኋቸውን ዘዴዎች ምናምን እዚህ ማትሪክ ላይ ለመጠቀም አትሞክሩ። እዚህ በጣም ሃርድ ነው። ፍተሻውም ኦል ቲንግ በጣም ሲሪየስ ነው። ማለት የሚያውቃችሁ አስተማሪ የለም ምናምን እቺ ልጅ ጎበዝ ናትና ምናምን አይላችሁም። እቺ ልጅ ጎበዝ ናት እኮ ተስታን ይዘው የመጣችሁ አይላችሁም። በቃ ይዛችኋል፣ ተገኝታችኋል፣ ዲስኳሊፋይ ነው የምትሆኑት። አለቀ። ምንም ወደዛ ወደዚህ የለውም። አትያዙ የተባላችሁትን ነገር አትያዙ። አደራችሁን ይዛችሁ እንዳትገቡ። ያሰሩት ተመልፋታችሁን በዚህ እንዳታበላሹ አደራ። እና ማለት ነው በመጨረሻ የምላችሁ ነገር የሚሆነው መልካም ፈተና ይሆንላችሁ። እንዲሰራላችሁ የምትፈልጉትን ቪዲዮ ኮመንት ላይ ይሄን ስሪልኝ ብላችሁ ጻፉልኝ። ቪዲዮ ጠቃሚ ሆኖ ካገኛችሁ ለጓደኞቻችሁ ሼር ማድረጋችሁን አትርሱ። ላይክ አድርጉ፣ ሰብስክራይብ አድርጉ። አዲስ ከሆናችሁ ደግሞ እንድነግራችሁ የምትፈልጉትን ኮመንት ላይ ጻፉልኝ። በሌላ ቪዲዮ ሰራላችኋለሁ ማለት ነው። መልካም ጊዜ። ሁሌም እንደምላችሁ ደግነትን መርሃችን እናድርግ።